ከሰው ጋር ለምታወራው እዚህ ውስጥ ነው ጩኸት። በጣም ውስጤ ምንም የለኝም፣ ጤነኛ የሆነ ፓርት የለኝም። በጣም ከፍቶኛል። በጣም ግራ ስለገባኝ ዛሬ በአጋጣሚ ልጆች ትምህርት ጨረሱና ፌስቡክ ላይ አይቻቃለሁ ፕሮግራሞችን እና ለባለቤቴ ሌላ ቦታ ነው መሄደው ብያት ነው የመጣሁት። አሁን አታውቅም ግን በቃ ስለከፋኝ አትሊስት እዚህ መጥቼ በእግዚአብሔር ፊት ያያል። በጣም ከፍቶኛል ከምነግር በላይ። ወደ ውስጥ ማልቀስ ከባድ ነው፣ በተለይ በዚህ እድሜ ወደ ውስጥ ነው ማለቅስ። አልነግራቸውም ለነሱ። የዚህ ሁሉ ሩቲን ኬዙ ምንድነው? ፒክአፕ መኪና ነበረኝ። አሁን ያው ሰው ወስዶታል። እዛ ጋር ነው ነገር የቀደሙ ነገሮች የሆነ ፌል ያደረጉ እንዳሉ ታውቃለህ። ግን እዛ ፖይንት ላይ ነው ጠላት ለመጀመሪያ በቃ ኦን ታርጌት አግኝቶ ያንተን ነገር የመጣ። ከእጄ ሲወጣም እንዴት እንደወጣ አላውቅም። በቃ በባዶ ነው የቀረሁት። እያየው አይዶን ልክ ይሄ ጥቁር ከተምበር አይነት የውጭ የደጅ በር ያ ቤቴ እንደሱ ነው። እዛ ላይ ቀይ ደም ምልክት ከተጻፈበት ቀን ጀምሮ አንተ እንደዚህ ወደታች እየሄድክ ነው። በደም ምልክት ነው የተደረገው። እና ሰው እንዲህ አይደለም። በደረጃ መውረድ ጥሩ ነው። ጅው ሸርተቴ ሰው እንደሚሄድ አሁን ድርጅቶችን መዝጋት። አሁን እዚህ ቁጭ ብዬ የራሱ ማሰብ የነበረው ቤቶች አሉኝ፣ ግን በቃ አሁን ደሞ አንዱን ሊሸጥ ነው። ከዛ ከእጄ እንዴት እንደሚጠፋ ራሱ አላውቅም። ሉዝ እያረኩ ዛሬ ከዛ የሚመጣብህን የጨለማ ፍላጻ ተሰብረዋል። 2016 እንደምትሞት ነበር የሚያውቁት። እኔም በቃ ይውጣ ተብዬ ነበር ሆስፒታል ሞቷል ተብሎ። ከዛ በማታ ላይ እንዴት እንደዳንኩ እኔም አላውቅም። ወጣ እና ከዚህ በኋላ ማገለግለው እግዚአብሔር መጽሐፍ የሚለው እንደ አባቶቹ እድሜ ጠግቦ አንቀላፋ ነው። ዛሬ እምነግርህ እንደገና ትነሳለህ። እንደገና አሜን። አሁን ጌታ የሚያደርገው ይሄ ሐሞት የሚባል ቦታ ላይ 3-4 አመት የታመምኩት እሱ ነው። አሁን የእግዚአብሔር ጨረር እየመጣ ሐሞትን ውጪ ነው የማየው፣ ውስጥ አይደለም የማየው፣ ውጪ ነው የማየው። አሁን ግን አዲስ ነው አንተ ውስጥ የማየው። ከዚህ ቀን ድረስ ተከፍተ ሊሆን ይችላል። ከዚህ ማታ ጀምሮ የምስቅበት ነው። የምስቅበት ሌሊት ነው። የምስቅበት ሌሊት ነው። ሐሞቱ ሲባል ጣፊያው ትክክል። አንዱ ሲባል አንዱ በቃ አንድ ቀን ጤነኛ ከየት ከእግር ጥፍሬ እስከዚህ በጣም ብዙ ነው። በቃ አንዱ ስለው አንዱ አሁን ሰለቸኝ አልኳት። በአጋጣሚ ዛሬ ደሜን ልምለካ ሄድኩና ሐኪም ቤት ከዚህ በኋላ መሄድ አልፈልግም አልኳት። በቃ ሰለቸኝ መረረኝ። ምክንያቱም ስትሄድ የተለያየ ነገር በቃ ሁሉ ነገር ፌል አድርጓል። በቃ አልፈልግም። በቃ ጌታ ጋር ብቻ ነው መቆየት የምፈልገው። እሱ ብዬ ነው የመጣሁት። ዛሬ አንተን እያንዳንዱ እዚህ ጉባኤ ውስጥ 53 ኦርጋኖ የተቀየረ ሰው እናውቃለን። እግዚአብሔር ኦርጋኖችን ይቀይራል። አሜን። ነጭ የጣለ ኩላሊት ላይ ሲለቀማ ያለው ደክሟል በጣም። አንዱ 40%፣ አንዱ 60%፣ ሁሉም ነገር አሁን እየሰራ ያለው መቶ አይደለም። በአንድ ሳይድ ያለው 40% ነው፣ በአንዱ ሳይድ ያለው 60% ነው የሚሰራ። ትክክል ነው። እኔ ደግሞ የምነግርህ መቶ አሜን። ይሄ ሰው ተፈውሶ ታየዋለህ። ዛሬ ኩላሊቶች ተቀይረዋል፣ ጉበት ተቀይሯል፣ ልብ ተስተካከለ፣ ነርቮች ተስተካከሉ። Father, in the name of Jesus, I lay my hand upon him. Jesus. You are free. Amen. ይሄ ሰው እዚያ ፊት ለፊታችሁ ነፃ ሆኖ ሲመሰክር ታዩታላችሁ። እግዚአብሔር አምላክ ጣልቃ ገብቶላል። አሜን። ዛሬ እሱም ብቻ ፈውሶ ሁላችሁ ብትሄዱ እኔ ደስተኛ ነኝ። ደግሞ ፈውሷል እልህ ተፈውሷል። አምላኬ ሲነካው አይቻለሁ። የአባቴን እጅ አውቀዋለሁ። ዛሬ አንተንም ነካ በኢየሱስ አይኖ የአምላኬን እጅ አውቀዋለሁ። እግዚአብሔር ያያል። አይኖቹ በምድር ሁሉ በቃል ነበር ማቀው፣ አሁን በተግባር አየሁት።
አሜን። ያሳለፍኩትን ጊዜ እኔ ነኝ ማቀው። ኦልሞስት 4 አመት ነው። የፓንክሪያቲክ ኬዝ ነው። ኦልሞስት 2-3 አመት መጀመሪያዎቹን ታመምኩና ይሄ መጨረሻው 4ኛው አመት ግን ይሄኛውን አመት የዛሬ አመት ኤግዛክትሊ አመት ነው። በዛን ጊዜ ጀምሮ ስራ ገብቻ አላውቅም። ኦልሞስት ንጹህ አንድ አመት ስላልሰራም በላይ የሚያም ሰው ተስፋ ካጣ ልትሄድ እኮ ትችላለህ፣ እንደዚህ ልትንቀሳቀስ። ግን ተስፋ የሌለው ሰው ሁሉ በላይ ቤተሰብ ውስጥም የውሸት ኑሮ ነው የምኖረው። ምን ማለት ነው? እነሱ እንዳይሰማቸው እንዳለው ነገር አክት አደርጋለሁ። ግን እኔ በጣም ያመኛል። ኦልሞስት ክሮኒክ ሆነ በኋላ ክሮኒክ ሲባል ምን ማለት ነው? ብዙ ነገሩ ተበልቶ ብቻዋን አይደለችም። ደግሞ ትንሽ እኮ ነገር ነች፣ ግን ብቻዋን አይደለችም። ከዛ በቃ ነርቮቼ ምናምን ሁሉ የዛን ቀንም ትዝ ይል እንደሆነ ስለ ነርቭ ትነግረን ነበር። ግን በቃ ኦልሞስት ወደ ጀርባ ዞሯል። ሰለቸኝ። ሕክምናም ኦልሬዲ ብዙም ተስፋ ያለው ነገር አይደለም። በማንም ፊት አላወራም። በቃ ያው የምጠብቀው እንኳን እንደዚህ ደስታን እንደዚህ ጥሩ ነገር እንደዚህ ደስ እሰኛለሁ ብዬ ኦልሞስት ጨርሻለሁ። በእንደኔ ምንም ለነሱ አልነገራቸውም። ለማንም ቢሮ አካባቢ ሲደውሉልኝ ወይ ሆነ ሰው ኦኬ ደስተኛ እንደሆንኩ ቤት ባለቤት ያጣቅ አልነገራትም። ቢካዝ በጣም ቶሎ ነው የሚሰበሩት። ያው ትንንሽ ልጆች ናቸው ያሉኝ። ስለ ልጆቼም ጌታ ሲናገር ነበር። ከዛ ብዙ ነገር ነው እየተበላሸ የነበረው። ከሁሉ በላይ ግን የመጀመሪያ ቀን እንደመጣው እኮ ነው። በቃ እንደመጣው በጣም ተስፋ ቆርጬ ሁሉ ነገር የተወስዷል። ከዚህ በኋላ እንኳን የዛን ቀን ማታ ላይ ሲናገር ሰምታችሁ ማታ ላይ በቃ የመጨረሻ ቀን መስሎኝ ነበር። እኔ ኦሬዲ ስለማቅ ነው፣ እነሱ አያውቁም። እኔ ኦሬዲ ስለሚያመኝ ውስጤ ተበልቶ አልቋል። ብዙ ከግሬት ጥፍር እስከ ራስ ጸጉሬ ሁሉ ነገሬ ያመኛል። ሁሉ ነገሬ ለዛው ህመም እኮ ብቻ እንዳይመስል በጣም በቃ እና ጨርሼ በቃ ይሆናል አይደለም እንቀሳቀስ አይነት ነገር። እዚህም ስመጣ ሰውነቴ ሁሉ እንደዚህ አልነበረም። በጣም ብዙ ነገሬ ጥሩ አልነበረም እና ጌታ ደረሰልኝ። እና ከዛ በኋላ አሁን እንደ አዲስ ነው ህይወትን እያጣ በቃ ሁሉ ነገሬን ኦልሞስት እንደ አዲስ በቃ ስራ እንደ አዲስ መስራት ጀምሬያለሁ። ተስፋ ማጣት በጣም ክፉ ነገር ነው። እግዚአብሔር በዚህ ሰዓት እንደዚህ አይነት ስሜት የሚሰማችሁ ጌታ ስለ እውነት ዛሬ ባይሆን የሚቀጥለው ሳምንት ይደርስላችኋል። የራሱ ጊዜ ስላለው አይዟችሁ። አሜን። ቀን አለው ኢየሱስ ጌታ። ከዛ በኋላ በቃ አሁን እግዚአብሔር ይመስገን ሁሉ ነገር እንደ አዲስ ካቆምኩበት በሙሉ ተስፋ በቃ ጤናዬም ተመልሶ ደስተኛ ነኝ። አሁን ጤናዬም ሁሉ ነገር እንደዋል አይደለም። እንዴት ብዬ እንደምነግርህ ማላቀም በጣም ደስ ብሎኝ ነው ስወጣም ስገባ ቤት የራሱ። አሜን። ኢየሱስ ጌታ። ሃሌሉያ አለ። አሁን ኖ ሞር ምንም ያው ከዚህ ጋር አባት ሆይ በኢየሱስ ስም አመሰግንሃለሁ። ክብሩን አንተ ውሰድ በኢየሱስ። አንድ ሰው ለሱ ጌታን ያከብራል። አሜን።